ትክክለኛ ሐሳብ መጽሐፍ ቅዱስ ኦር ቅዱስ ቁርአን ላይ ያለው መተግበር ሲገባን ሀማያ ገባን ገብተን ፖለቲካ ውስጥ ገብተን እየሰበክነ ነው ያለነ ኖ ይሄ መሆን የለበትም የሃይማኖት አባት ማስተማር ያለበት የእምነቱን ትምህርት ብቻና ብቻ ነው ትግል የራሱ ዘርፍ አለው ያታግል ወታደር የራሱ ዘርፍ አለው የመንግስት ሰራተኛ የራሱ ዘርፍ አለው ሐኪም የራሱ ዘርፍ አለው ይህ ጥብቅ የሚደረግበት እስካሁን ያላመነ የሃይማኖት አባት አይዞህ በለው ተኩስ አንድ እምነት አንድ ሀገር እየተባለ ነው ሲሰበክ የነበር እናውቃለን ኖ እንደዚህ አይደለም እቺ ስብርቅርቅ አርጎ የሰጠን አምላካችን ጌታችን ብሔር ከብሔር መልክ ከመልክ ለምን እኛን አንድ አይነት መልክ አያረገም ነበር አንድ አይነት ብሔር አያረገም ነበር ጥበብ አለው የራሱ የፈጣሪ ያ ጥበብ ተዋደን ጌጥ አርገን ተንከባክበን ልንኖርበት ነው ሃይማኖት ግጭት አርገን የት ልንደርስ መሬታችን ለባዕድ ሀገር ከመስጠት ውጭ ትርፍ የለውም ክሳራ ነው ሁላችን ተላልቀን እችን ወርቅ ሀገር ለባዕድ ሀገር መስጠት ብቻና ብቻ እንጂ ሃይማኖት አባት ከዚህ ድርጊቱ ሊቆጠብ ይገባዋል